ሰላም ጤና ይስጥልን የተወደዳችሁ የምናልሽ መቲ ፕሮግራማችን ተከታታዮች ዛሬ ህዳር 23 2017 ዓ.ም ነው። የ2018 ዓ.ም ነው። የዛሬውን የምናልሽ መቲ ዋና ዋና መረጃዎችን የምታስበው ያቀዘላና ደረጃ አብቶል ይዘን መተናን አብራችን ቆዩ። ደረጃ እንኳን ደህና መጣ። ትንሽ ጠፋ ብለህ ነበር ሰሞኑን። እሺ መቲ ሰላም ነው። ትናንት ነበረ ሙሉ ቀን እኔም ዜና ምንም አልሰራሁም፣ ሌላም ነገር የለም። እንደውም ብዙ ወሬ ያመለጠኝ ነው የመሰለኝ። በዚህ ማህበራዊ ሚዲያ ጋር ተቆራይተን ሚዲያው ጋር ስለሆነ መንገድ ላይ አርፌ ጠይቄ ነበረ። ምንም ነገር እንዴት ሆነ ብዬ ጠይቄ ነበረ። በመሀል መንገድ ላይ ሆነ ትንሽ የኢንተርኔት ኮኔክሽን ብታገኝ ወደቡ እንዴት ነው? ወደቡ በልቤ ላይ ያለውና የወደቡ ነገር እንዴት ሆነ ስል አዲስ ነገር የለም ማለት በቃ በፉከራ አልቋል ማለት ነው። እነ ሽመልስ አብዲሳም ኢሬቻን ሳያከብሩበት እነ ክብረ በዓልም አሳ ሳያሰግሩበት እንደፎከሩት የወደቡ ነገር በፉከራ ቀረ ብዬ ዝም አልኩና ለዛ ነው አድማጮቻችን ተመልካቾቻችን በትናንትናው ዕለት አስቸኳይ ጉዳይ ስለነበረና ስላልተመቼ ነው ያልገባሁት። በዚያው አጋጣሚ ዋናው መመለስ ነው። እንዴት ብለሃል? ምን ይዘሃል ዛሬ ዜናዎችን? እንግዲህ ትናንት እናንተ ባልነበርክበት ሰዓት የተወሰኑ ሁኔታዎች ተከስቶ ነበር። ዘ ጋርዲያን እንግዲህ የእንግሊዝ ትልቁ ጋዜጣ ነው። በጣም በመንግስትም በህዝብም ዘንድ የሚከበር ራሱን የቻለ ብቻውን መቆም የሚችል ተጽዕኖ ብዙም አለበት የማይባል እና የሚታመን ነው። እሱ ባለፈው እናንተ በስፋት የሄድንበትን ቢቢሲ ላይ የወጣውን የዶክሜንተሩን ይዘት ተመሳሳይ እንደውም በጣም ሰፋ ያለ መረጃዎች ይዞ ወጥቷል እና በጣም ብዙ ነገር ሄዶበታል። እሱ ሌላው የሚገርመው ድንቅ ዜና ነው። ድንቅ ያልነው በዚህ ደረጃ ምዕራባውያን በኢትዮጵያ ውስጥ ያለውን መከራ እውቅና እየሰጡ ስላልነበረ ነው ድንቅ የተባለው እና እየተከታተሉ እየመጡ ነው። ይሄ ነገር ምንን ያመለክታል የሚል ነገር ተወያይተን ነበረ ከይድነቃቸው ጋር። ሌላው እንግዲህ አዲስ ስታንዳርድ ላይ የወጡ ዜናዎች አሉ። አንተም ያይዝከው አለ። ኢትዮጵያ ራሱ ከሌሎች የአፍሪካ ሀገራት ጋራ እንግዲህ አፍሪካን ቀኝ ገዢዎች በአፍሪካ ላይ ያደረሱትን ተጽዕኖና የሚገባቸውን ካሳ መክፈል አለባቸው የሚል ውይይት የመሳሰሉትን ርዕሰ ጉዳዮች አንስታ ተወያይታ ነበር። እዛ ላይ እንደ ኢትዮጵያ የሚቆጭንን እንዳሁን ደግሞ አሁንስ ነፃ ነውን ወይ የሚሉትን ነገሮችም አንስተን ነበረ። ሌሎች መረጃዎች ነበሩ፣ በተወሰነ ደረጃ ሸፍናቸነዋል። ሌሎችንም አንተ ዛሬም እንደገና ይዛቸው መጥተሃል። ወደዛው እንሂድ። አመሰግናለሁ። እስኪ ትንሽ በዘጋርዲያኗ ላይ እንዳልሽው ትንሽ የሆነች ነገር የኔም ዳሰስ ለማድረግ ሞክሬያለሁ ዛሬ ትንሽ እላለሁ። ከዛ በፊት ግን መቲ አንዲት ነገር እስኪ በእኔንም በጣም የነካኝ ነገር ስለሆነ ነው እንመልከት እስኪ ለዛሬ ውይይታችን እንደመግቢያ። አንድ ልጅ ትናንት የጻፋት አጭር ነገር አለች። ቤልጂግ አሊ የሚባል ልጅ ነው። የአምስት መስመር ልቦወለድ ናት። ለአንብባት ለአድማጮቻችን። ጦርነቱ ሲጀመር ቤተሰቦቹ ሀብታም ነበሩና ከሀገር አስወጡት። ጦርነቱ ሲቆም ተመልሶ ቲክቶከር ሆነ። አክሱም ጽዮንን ሊያመሰግን ሄደ። የጀግና አቀባበል ተደረገለት። ሁሉም ከሱ ጋር ፎቶ መነሳት ፈለገ። ጓደኛው በአንድ እግሩ በክራንቹ ተደግፎ ቆሞ ያየው ጀመረ። አዝኖ ቆሞ ተከዘ። በሐሳብ ነጎደ። ጦርነቱ ሲጀመር መዋጋት አለበት ተብሎ ተቀሰቀሰ፣ ተዋጋ። በውጊያ ላይ እግሩ ተቆረጠ። አላማረረም። አክሱም ጽዮን ሄዶ ስለተረፈ አመሰገነ። ማንም ዞር ብሎ ያየው የለም። እንደ ጀግናም አልተቆጠረም። ወደ ቲክቶከሩ የሚሮጡት ገፍትረው ጣሉት ይላል። ልብ ወለድ ናት ይላል። ይሄን ነገር ያነሳሁት ለምንድን ነው? ሰሞኑን በሀገራችን እየሆነ ያለው ነገር እንደ ትውልድም እንደ ሀገርም በእርግጥ ልክ ነው። ትውልድ መሪውን ይመስላል ይባላል። እጅግ በጣም እያሳሰበን ስለመጣ ነው። መቲ አይተሽው ከሆነ ማህበራዊ ሚዲያው ላይ በተለይ አንድ ልጅ ጥሩ ሲናገር ነበር። የእውቀት ዘመን የሚባል አለ፣ የጥበብ ዘመን፣ የአርበኝነት ዘመን፣ የጀግንነት ዘመን አለ። የአሁኑ ዘመን የእንግዴ ልጅ ዘመን ነው ብሎ ሲናገር ነው የሰማሁት። አስደንጋጭ ዘመን ነው። አስደንጋጭ ዘመን ነው። ማህበራዊ ሚዲያው ላይ የሚታየው እጅግ የሚያስደነግጥ ወዴት እየሄድን ነው የሚያሰኝ ነገር። በተለይ ሰሞኑን አይተሽው ከሆነ በዚህ በቲክቶክ ውድድር ተብሎ የሚሸለሙ ሰዎች ነገ ጧት ትውልዱ ምን ማድረግ እንዳለበት መጥፎ አርአያ የሚሆን ነገር ናቸው። ምክንያቱም ለሽልማት የበቁት ሰዎች አንድ ፈጠራ ስራ ሰርተው
ወይም ትውልድን የሚያነቃቃ ወይም አገርን የሚጠቅም ነገር አይደለም። መቲን ያልናገረው እጅግ ለትውልድ የማይጠቅም ነገር ተናግረው አትማር፣ ደንቁር፣ ሰግጥ፣ ሀፍረት አይኑርህ እንደፈለግኩን የሚል ኢትዮጵያዊ ሴትን የሚያደርግ ነገር ነውና አሳፋሪ ነገር በአደባባይ ላይ የጾታን ጉዳይ አለ ሌላ የሚተናገረው እዚህ ስለ ሚዲያ ይሰማል። ፐርሰናሊ እንደ ልጄ ሳየው ወይም እንደ ወንድሜ ሳየው እንደዛ ነው የኔ ወንድ ወይም የኔ ሆን ነበር ወይ የሚያሳዝን ድምፅ ትንሽ ይቆራረጣል። እድሜው ትንሽ ነው። የሚያሳዝን ልጅ ነው። እንደ ወንድሜ እንደ ልጅ ባየው ማዝንለት ነው። ይሄ ልጅ ወደዚህ መንገድ ያመጡት ሰዎች ፐርሰናሊ አንድ እሱንም እየጠቀሙት አይደለም ብዬ ነው ማሰብ። ይሄ ልጅ መቲ ታውቂዋለሽ፣ በዚህ በማህበራዊ ሚዲያ ላይ ስማቸውን ንጥራ ብቲ የነገሌ ዘመን እያልሽ የምጠሪያቸው ትልቅ ሰዎች አሉ ተቆጣጥረውት የነበሩ ዛሬ ስማቸውን ሁሉ ማያነሳም። እነዛ በእድሜያቸው የገፉ ስለሆኑ እነዚህኞቹ እስከ ዛሬ የነበሩት እንትኖች አናስብላቸውም። ለምን ራሳቸውን ወልደው ምን ያህል ብለው ነው እንደዛ የሚበጠብጡት። ይሄ ወጣት ልጅ ግን ገና ሊያድግ የሚገባው ነው። ዘረኝነት አለማሳየቱ ደስ ይለኛል። ጥሩ ልጅ መሆኑ ደስ ይለኛል። ቅን ይመስላል፣ የዋህ ይመስላል። እንዲህ አይነት ቅን የዋህ ልጅ በዚህ ልጅነቱ ዘመን እሳት ውስጥ እንደመጨመር ነው የሚቆጠረው። በተለይ በዛ መድረክ ላይ ተገኝታችሁ ትልልቅ የምትባሉ ሰዎች ብሌስ ስታደርጉ ፕሬዝ ታደርጉ ይሄ ነገር እንዴ በቅድስናውም ቀድማችሁ በብልግናውም ላይ ቀድማችሁ እንገኝ ስትሉ እጅግ በጣም ያሳፍራል። አንዱን መምረጥ አለባችሁ። በሞቀበት ቦታ ሁሉም ሄድ የለባችሁ። ሰሞኑን ይሄን ግርግር ያስታውቃል፣ ይታያል። መቲ ይህን ተከትሎ ጠቅላይ ሚኒስትሩ ለስራ አስፈጻሚ ኮሚቴ አባሎቻቸው ስልጠና እየሰጡ ነበር። ስልጠና እየሰጡ የተናገሯትን አጭር ነገር እንመልከት። ጠቅላይ ሚኒስትሩ ነው የምልሽ። ቲክቶክ የሚያስቅ በጣም ፕራንክ ልኬላቸው አይስቁም እና ዝም ብሎ ሙድ የላቸውም። ስራ እየሰሩ መዝናናት አይችሉም። በቃ ይበቃናል። ይሄ ነው እንግዲህ ተመልከች። በሞቀበት ቦታ ሁሉ መገኘት አለብኝ ነው። እንደ መሪ ሆነሽ ይሄን ነገር ስትመለከችው ይሄ ሀገር ወዴት ይሄድ ነው? አብይ ግን ፈለገ ቲክቶክ ገብቼ ፕራንክ ላኳለ እነሱ ጋር ይማማከር ፈለገ። ምናልባት በዚህ ዝግጅት የሽልማቱ ዝግጅትና የብልጽግና ዝግጅት አንድ ላይ የተላለፉ በጣም ከፍተኛ መጣበታል። በዛ ቀናት እንዳይሆን ቲክቶከር መሆን የፈለገው ብዬ ነው። አዎ እንትና በተመሳሳይ ሰዓት እየተላለፈ ሁለቱም በቀጥታ ስርጭት አርት ቲቪ ገዝቶት ነበር። አርትስ ቲቪ ያን የቲክቶኩን 18000 ሰው ሲያየው አብይን ሲያየው የነበረው እስኪ አንድ የሆነ ፎቶ ካለ እንደው እንድታሳየን ብዬ ነው። አብይን ሲመለከተው የነበረው ሰው ላይቭ ላይማ 10 ሰው ነበር። ከአንድ ሰዓት በኋላ 3000 ሰው ነበር የሚመለከተው። ያኛውን በላይቭ 18000 ሲያየው ማለት ነው። 16 ሚሊዮን አባል አለኝ የሚለው ብልጽግና አባሎች እንኳን ሊያዩት አልፈለጉት። መሪው ኢንተርኔት የላቸውም። ኧረ ቢኖራቸውም አያዩም። እነሱ ያንኛውን እያዩ ነው፣ እዛ እያዩ ነው፣ ቲክቶክ እያዩ ነው። እነሱ ምን ልልሽ ነው የሚመለክ እንኳን ሌላው አይደለም የገዛ አባሉ ሊያዩ አልፈለገም፣ ድምፁ መስማት አልፈለገም። ይሄ በጣም ትልቅ ሞት ነው። ወደ ስልጣን ሲመጡ ሳር ቅጠሉ ንግግር ሲያደርጉ በቴሌቪዥን በፋና በምን ይመለከታቸው የነበር ሰው ዛሬ የሚያቸው አጥተዋል። ስለዚህ ይሄኛው ሞቅ አለና አንድ መሪ ቲክቶክ ላይ ሄጄ ፕራንክ አድርጊያቸው አይስቁልኝም፣ ሙድ የላቸውም። እስኪ አነጋገር ደግሞ ተመልከት። እስኪ እንደወጣት እኮ ነው ሙድ የላቸውም በማለት ይሄን ነገር ሲናገር የሰማነው ለምንድን ነው? ሁሉም ቦታ የሞቀበት ቦታ ለመግባት ነው። ነገር ግን መቲ ይሄ ብቻ አይደለም። ሰሞኑን ብዙ ነገሮችን ማህበራዊ ሚዲያ ላይ ስትመለከቺ አጀንዳ የሚሆኑ ነገሮች ላይ ለምሳሌ አንዲት አርቲስት እህታችን በሻሽ ጉዳይ ስሟ ተነሳ። ሻሽ ከማሰር ከምናምን ጋር ተነስቶ በየዕለቱ ሰው እየተገደለ ነው እየተባለ፣ በየዕለቱ ሰው እየታፈነ ነው እየተባለ፣ ሰው የሚበላው የሚጠጣው አቶ እየተላቀሰ ባለበት ሰዓት ላይ አጀንዳ ሆነ የሆነ የሻሽ ማሰርና አለማሰር ጉዳይ እና አንድ ልጅ እንደውም ሲናገር ነበር። አዎ ማታ ቤት ስገባ የገሊት ሻሽ ራትህ እንደሚያበላ እስኪ ያለው አንድ አለ
አነቃቂ ንግግር ተናጋሪ ብሮ ራትን በልታል የሚል ምሳሌ እሱ እንደዛ ብሎ ሲጠይቅህ የእሱ አሻሽ ራት እንደሚሆንህ አይሃለሁ እያለ አንድ ጽፎ ፈገግ ስል ነበረ። ምን ልልሽ መሰለሽ መቲ እንዴ ለትንሽቶች እንተውላቸው። እኛ ልጆች በእድሜያቸው አይጫዋቱ እያልን አይደለም። ሲጫዋቱ ግን እንደ ልጆቻችን እንብራቸው። ደስ በሚል ነገር ይጫዋቱ። ሲጫዋቱ ራሳቸውን ሊያሳድግ በሚችል ነገር ይጫዋቱ። ፈጠራቸውን በሚያደርጋ ነገ ጧት ትልቅ ሰው የሚያደርጋቸው። እንደዚህ አይነት እኮ የመጥፎ ነገር እውቅና በስተመጨረሻ እኮ ራስን ማጥፋት ላይ ሱሳይድ እኮ ነው መቲ። መጨረሻ ላይ በዚህ በመጥፎና መሰረት በሌለው ነገር ወደ ላይ ትቆልዩና መሬት ስትፈጨፍጩ አንድ ቀን አይቆይም። በዛም ጊዜ ትውልድም ይዞ ነው እንጂ የሚጠፋው ጉዳዩ ይዞ ነው የሚጠፋው ነው። ትውልድም ይዞ ነው የሚጠፋው። ስለዚህ እንደ ልጆቻችን እናያቸው፣ እንደ ወንድሞቻችን እናያቸው፣ እንደግፋቸው። ፕላትፎርሙ መፈጠሩ በጣም አሪፍ ነገር ነው። የተፈጠረውን ፕላትፎርም ዘመኑ ያመጣውን ነገር ግን እንዲያድጉበት፣ እነሱ ራሳቸው ትልቅ ሰው እንዲሆኑበት፣ ፈጠራ እንዲያበረታቱበት፣ እድገታቸው ትክክለኛ እንዲሆን የሀገራዊ እሴትን የሃይማኖታቸው እሴትን ጨዋነትን የጠበቀ ሆኖ ትውልድን የሚያድን ራሳቸውንም የሚያድን ቤተሰቦቻቸውንም የሚያኮራ። እስኪ የዚህ ልጅ አባት አሁን ወይና ጠይቁ እስኪ ልጅሽ በምን ታዋቂ ሆነ ሲባል በምን ብለው ይመልሳል? ምን ሰርቶ ነው ብሎ ሌላ ሰው ቢጠይቃቸው ምንድን ነው ማስተር ቤት አድርጉ ብሎ ታወቀ ሊሉ። በጣም እኮ የሚገርም እኮ ነገር ነው ይሄ ማለቴ ነው። እና ጥሩ ልብ ያላቸው ልጆች አሉ። በእነሱ አልፈርድም እኔ። በእነሱ ላይ ግድያ እየፈጸምን ያለ ነው ምራቅ ቁጠናል የምንባል ነው። እንዲያድጉ እንዲያበረታቱ እንደግፋቸው እንሂድ። ነገር ግን ትልቆች ነን የምል ምክንያቱ በምንም ይሁን በምን ሚዲያ መሪ ነው። እንዲህ አይነት ነገርን ፕሮሞት እያደረግን በራሳችሁ ላይ ሊሆን የማይፈልገውን ነገር በሌሎች ላይ አታድርጉ ይላል። በራሳችን ልጆች ላይ፣ በራሳችን ወንድሞች ላይ፣ እህቶች ላይ ሊሆን የማንፈልገውን ነገር በሌሎች ላይ አናድርግ። ሲበዛ ነውር ነው። እንትን ምንላቸው የምናበረታታቸውና የምንሸልማቸውን እንወቅ። ይሄ ቲክቶክ ሽልማት አስተላልፎ ያለፈው መልእክት ብልግናን ነው ፕሮሞት አድርጎ ያሳለፈ። ምንም ጥያቄ የለው። ሌሎቻችሁም በመባለግ አንድ ልጅ ተነግሮ ነበረ ከተሰበሰቡት ጭምላቃዎች ጥሩ ጭምላቃዎችን ምረጡ የሚል ዝግጅት ነው ያለው። ምንም ጥያቄ የለው። ኧረ ጎበዝ ልጆችም አሉ በነገር ላይ። ይህን ስል ምን ማለቴ ነው? ምንም ይሁን ምን በእነሱ ላይ ቅያሜ በልጆቹ ላይ አይደለም ፈርደው። ለምን እኔም ልጅ ነበርኩ። ማናቸውም ልጆች በአግባቡ ካልተመከርን ካልተነገረን በስተቀር ወደዚህ መስመር እንገባለን። አንፈርድም፣ በእነሱ ላይ ጀጅ አናረግም። ይሄ ልጅ በጣም ህፃን ልጅ ነው፣ ወጣት ልጅ ነው። ሌሎቹም እንደዛ አይነት ነገሮች አሉ። ስለዚህ እባካችሁ ቢያንስ የምንሰራው እያንዳንዱ ስራ እነዚህን ተጠቅማችሁ ፕሮሞት የምታደርጉ ሰዎች ድርጅታችሁ ለምንድን ነው እናንተ እንኳን ትልልቆቹ ድርጅት ያላችሁ ሰዎች ጥሩ ክሬቲቭ የሆኑ ልጆችን ማስታወቂያ ማታሰሩት? ትልልቆች እናንተ እንኳን ነፍስ ያወቃችሁት ለብር ብላችሁ ለምን ትስገበገባላችሁ? ቅድም እንዳልኩት ብልግናውም ላይ ቅድስናውም ላይ ለምን ትንሰፈሰፋላችሁ? ጥሩ የሚሰሩ አሁን በቲ እንዳለችው ያሉትን እየመረጣችሁ እያያችሁ ይሄኛውን ማስታወቂያ እናሰራው እገሪትን እናሰራት ያላችሁ እናንተ እኮ ያን ብታደርጉ ሁሉም ወደዛ መስመር ይገባል። እናንተ ግን በጣም እንኳን ይሄን ለመስራት አይደለም ለ5 እና ለ10 ሳንቲም ትንሰፈሰፋላችሁ። ነጋዴዎች ራሳችሁ ካምፓኒ ያላችሁ አትንሰፍሰፉ። እንደዛ አድርጋችሁ የምታመጡት ነገር በእንትን አይባረክላችሁም። ራሱ ለሀገር ልጁም ከዚህ በፊት ውጭ እያለ እኔም የተወሰኑ ጊዜ የሆነ አንድ ጊዜ ገንዘብ ቸገረኝ ስጡኝ ብሎ ብዙ ሰዎች ገንዘብ ሰጥተው ያለቀሰ ሲያመሰግን በጣም የዋ ምስኪን ነበረ እና ልክ ኢትዮጵያ ሲመጣ ነው የተቀየረው። ከዛ ሴቶች እንዴት የሚያግዘው አይዞሽ በርቺ እያለ ስለ ስፖርት ስለምናምን በጣም ጥሩ ሰው እየተከተለው እያለ ልክ ኢትዮጵያ ሲመጣ ማን እንደመራው አላውቅም። ነገሮች ተገለባበጡ። ራሱ ገንዘቡን ራሱ የተቀበልኩት እኔ ዲያስፖራ በቃ ዝም ብዬ ልጫወትበት ነው ምናምን ብሎ የማይሆን ነገር ተናገረ ማለት ነው። ገንዘብ ሰጥቶት ሰው ሰርቶ 2 ስራ 3 ስራ ሰርቶ ካለው ገንዘብ ላይ የሰጠውን በዛ ዲስሪስፔክት ጀመረ ማለት ነው። ከዛ ደግሞ የማይሆን ነገር አሁን ጎበዝ እያሉት መጡ። የዛን ጊዜ ነበር ተው እንደዚህ አይባልም ቢሉት ኖሮ ልጁ አቅም አለው፣ የዋህነት አለው፣ ወደ ተሻለ ነገር ያለውን ሀሳብ ጉልበቱን እንዲያደርግ መሄድ ሲገባው በዚህኛው በጣም በፍጥነት እየነዳው መጣ እና በጣም አደገኛ ነው። እሱ ነው የምልሽ። አቅጣጫ ማሳየት ደስ ይላል። ልጅ በዚህ ደረጃ በዚህ እድሜ ሲወጣ ሲያገኝ ደስ ይላል እኮ።
ግን በዚህ መስመሩ ልክ አይደለም ነው የሚያምር። ይሄ መስመር ልጁንም ያጠፋዋል። እናቱ ቤተሰቦቹ የሚጸጸታሉ ነገሯት። እሱም ወደ ዲፕሬሽን ነው የሚገባው። የትም አያደርሰውም። የምትወዱት ምን የምትሉት ከዚህ አይነት ነገር ወጣችሁ ልታቃኑት ነው የሚገባው። ያ ደግሞ ዋናው ነገር አሁንኛ ከሱም በላይ እንዲህ አይነት ነገር ፕሮሰስ ትውልድ ነው መትቅድም ያለች ብዙ ደግሞ ትውልድ አለ። ይሄ ነገር እንዴ ትክክል ነው እንዴ? በርግጥም እስኪ አሁን እስኪ እናንተ ራሳችሁ እስኪ አስቡት። ሰግጥ እንዲበል ሲሸለም እስኪ ዝም ብላችሁ አስቡት። አይሆንም። የትም ቦታ ብዙ ኮሜዲ የሚሰሩ ኮሜዲያኖች የተለያየ ነገር እኛም ጋር አሉ ከኖርሞ ወጣ ብለው የሚሸለሙ ግን እንደዚህ አይሉም። እንደዚህ ሌላው ሲቀር እንኳን የወንድና ሴትን ግንኙነት ፍቅር መስራት ብለው ነው የሚያወሩት በጨዋነት። ሌሎቹ እንደዚህ እንኳን ወጥተዋል የተባሉት። በዚህ ደረጃ በኢትዮጵያዊ ኖርም የወጣ ከባህል የወጣ ነገር እባካችሁ እሱንም አጠቅሙትም ትውልዱንም አጠቅሙትም። እናንተም አይባረክላችሁ። በተለይ ደግሞ ኃላፊነት ያለባችሁ ከሁሉም በላይ እነዚህን ሰዎች ማስታወቂያ የምታሰሩ ሰዎች እኛ እንዴ መቲ ማስታወቂያ ይሄ ቲክቶክ ላይ ብዙ ክሬቲቭ ጠቃሚ ነገር የሚሰሩ ልጆች አላየንም እንዴ? አሉ እኮ በየቦታው እኮ በብዙ ዘርፎች እኮ። እነሱን ብትመለከቱ የበለጠ ሁሉም ወደ ምን ውድድር ይገባል? ምን የተሻለ ጥሩ ነገር ለስራ እንዴ ጽዳት የሚሰሩ አፍንጭ ከጧት እስከ ማታ ቁጭ ብለው እንደዚህ ብርሴት ጀግኖች ምን ለብሰው ስንት ነገር አለ። ሌሎች ደግሞ ክሬቲቭ ነው የሆኑ ነገሮች የሚሰሩ እንደዛ አይነት ነገር ስላለ እንትን ማለት አይደለም። ይሄን ማድረግ ነው። እሱንም ነገ ጧት አንቺ መቲ እንዳልሽው ምን ይሆናል? እንዴት ይሽለሙ ልጅ ይሄን ነገር ይዞ ወደ መልካም ነገር ይሄዳል እና ለሱም ጭምር ይሄ መልእክት ጥሩ አይደለም። ያጠፋሃል። እንደው ካነሳው አይቀር እንዴ ወታደር እኮ ሄዶ እኮ ተጽዕኖ ፈጣሪ ሆኖ ምክር ሰጥቷል። አነቃቂ ይሆናል እኮ አየር ኃይሉን እኮ ሄዶ እኮ በቃ ሄዶ እንዴት ነው የሚሆነው? ምን ማለት እንደሆነ አሁን አልገባኝም። አሁን በዚህ መጣ እንደ ተቋም ብዙ የሚጠየቁ እንዴት ነው ለወታደሩ ተጽዕኖ ፈጣሪ ሊሆን የሚችለው? ውትድርና ማለት ምን ማለት ነው? ስንት አይነት ስርዓት፣ ስንት አይነት ጨዋነት። በእርግጥ አሁን ላይ ያለውን የሚያሳይህ ይሄ ነው አንደኛው። እሱ ተጠርቶ ተጋብዞ እኔ አሁን ከልጁ ችግር የለኝም ካላቸው ነገሮች ውስጥ ወይ ይቅርታ ማለት ወይ ማስተካከል ይኖርበታል አይደለ? በምን ፌመስ ሆነ አንተ ብለዋል። በምንድን ነው ታዋቂ ሆንኩ ሲባል በሰግጥና በእንደዚህ አይነት እንደዚህ ነገሮችን በማድረግ ፌመስ የሆነ ግለሰብ ፌመስ ስለሆነ ታዋቂ ስለሆነ ብቻ ሄዶ ወታደሩን ሁሉ የወታደሩ የክብር እንግዳ ሆነ ቢባል ምን ማለት ነው? ለኢትዮጵያ ምን ማለት ነው? ይሄ የት ላይ ሰራኋላ ነው? ቲክቶከሮች እያየች እኮ ከላይ እስከታች ነው ጋብዙላቸው ነው እሱ የሚሆነው። አብያው የሞቀ ንጉሷ ህፃን ለሆነ ለዚያች ሀገር ወዮላት ይላል። አጀንዳ ነው። በአጀንዳና በእንደዚህ አይነት ተልካሻ ነገር ህዝቡን አወናብዱት ተብሎ ስለሚላክ እንጂ ጠፍቶት አይደለም ስርዓቱ። አሁን ለአገዛዙ ለምኑ እኛ ይሄን ሊፈልገው ይችላል። የትውልዱን ምንም ለእሱ አይደለም እኛ የምንናገረው ለማህበረሰቡ ነው፣ ለሶሳይቲው። መንግስት በዚህ ደረጃ ከመሪው ሳይቀር ቲክቶክ መጫወት እና ዲና ሙፍቲ ታብታብ አድርጉ በሚሉበት ሰዓት ላይ እኛ ለማንም የምናገረው የለም። የምናገረው ማን ነው? ቢያንስ ኃላፊነት የሚሰማቸው ባለ ካምፓኒዎች፣ ማህበረሰቡ፣ የተለያዩ ነገሮች እነዚህ ምክንያቱም የሚያዩት የእናንተን አይን ነው። ማስታወቂያ የምታሰሯቸው እናንተ ናቸው። ምንድን ናቸው? እናንተ እነዚህ ልጆች ሼፕ የማድረግ ኃላፊነት አለባቸው። ባያችሁት እንትን ብዛት አታሰሩ። ዝም ብሎ በሆይ ሆይታ ብቻ መሆን የለበትም። እናንተ ራሳችሁ የምታገኙትን ገቢ በተባረከ መንገድ እንዲመጣ አድርጉት። ጥሩ ነገር ለሰሩ ሰዎች አበረታቷቸው። ጥሩ የሚሰሩ ቲክቶከሮችን ማስታወቂያ ስታሰሯቸው፣ ሲሸልሟቸው ስራቸውን እንደማበረታታት ጥሩ ነገርን እንደመደገፍ ነው። ሀገርንና ሶሳይቲውን እንደመደገፍ ነው። ስለዚህ እናንተም ኃላፊነት አለባችሁ። እነሱን አይደለም የምንወቅሰው፣ በአብዛኛው እናንተን ነው። የት ነው የዋል ነው፣ በምን ቦታ ነው የተገኘ ነው የሚለውን ነገር ሁሉ በሞቀበት ፈላት ሁኑ። ብዙዎቻችሁ በሞቀበት ፈላት ሁኑ። መድረኮችን አንዳንዴም ለራሳችሁም የሚመርጡ መድረኮችን እየተመለከታችሁ ስም ብጠቅስ እዚህ ላይ ደስ ይለኝ ነበር፣ ስም አልጠቅስም። የሆነ ሆኖ ይሄን ነገር አድርጉ ለማለት ነው። መቲ መልካም። ወደ ሌሎች መረጃዎች እንሄዳለን። እንግዲህ ያው ዘጋርዲያንን ተመልክቼው ነበረ። መቲ ዘጋርዲያን ብዙ ነገሮች ነው የተናገረው። በአማራ ህዝብ ላይ እየተፈጸመ ያለው ግፍ በዚህ ደረጃ በኢንተርናሽናል ኮሚኒቲ መታወቁ በጣም ደስ ብሎኛል። የተፈጸመውን የጦር ወንጀል በተለይ በመከላከያው በወታደሮች ልክ ባለፈው ቢቢሲ እንደዘገበ ነው። ዘጋርዲያንም የዘር ፍጅት እንደተፈጸመ ነው ያስነበበው።
በተለይ ኢትዮጵያ ፌደራል ሰራዊት በአማራ ክልል በሚገኙ ሲቪሎች ላይ በጅምላ ጭፍጨፋ፣ በዘፈቀደ ስርዓት፣ በጾታዊ ጥቃትና ኢላማ ባደረጉ ተደጋጋሚ ጥቃቶች ነው የከሰሰው ዘገባው። ብዙውን ጊዜ ድሮኖችን በመጠቀም ነው የሚደረገው ብሏል። ለምሳሌ በሴፕቴምበር 27 ከላሊበላ ጥቂት ኪሎ ሜትሮች ርቃ በምትገኘው ሳንቃ በሚገኝ ጤና ጣቢያ ማዕከል ላይ ድብደባ መፈጸሙን፣ አንዲት ነፍሰ ጡር ሴት ጨምሮ 4 ሰዎች መገደላቸውን፣ ሌሎች በርካታ ሰዎች መቁሰላቸውን ሁሉ አስነብበዋል። ይህም ብቻ አይደለም። ከግፉ በተጓዳይ ግን ሌላ ያስነበበን ነገር ዘጋርዲያን አሁን በተለይ አገዛዙ ማረኩ፣ ገደልኩ፣ ደመሰስኩ፣ እጃቸውን ሰጡ በሚልበት ሰዓት ላይ በቅርቡ የወጣ ነው፣ ትናንት የወጣ ዘገባ ነው። በጣም በርካታ ቦታዎች በፋኖ ቁጥጥር ስር መሆናቸውን ነው እየተናገረ ያለው። ወደ 100 ኪሎ ሜትር የሚጠጋ ርቀት ላይ በፋኖ ቁጥጥር ባሉ ኢትዮጵያ ደጋማ አካባቢዎችና መንደሮች ላይ የአዲስ አበባው መንግስት ምንም አይነት ስልጣን የለውም በማለት ነው የገለጸው። አሁንም ማለት ነው እንደገና በተቀሰቀሰ ጦርነት ኢትዮጵያ ጦርነት ውስጥ ትገኛለች። አሁንም 20 ሺህ ሆነው እንደጀመሩት ትጥቅ ፍትዋ በሚለው ጉዳይ ላይ ፋኖች አሁን ግን እልፍ መሆናቸውን መንግስት እንደሚለው ሳይሆን እልፍ መሆናቸውን በደንብ ነው እየተናገረ ያለው። ውጊያቸው እየተጠናከረ መምጣቱን፣ በርካታ ቦታዎች ላይ ተቆጣጥረው መዋቅራቸውን እየዘረጉ መሆናቸውን፣ ድንገተኛ ወረራ እየፈጸሙ ፌደራል መንግስቱ ባላቸው አካባቢ ጉዳት እያደረሱ እንደሚገኙ በብዛት የገለጸበት ነው። እንዳልሽው በዚህ ጉዳይ ላይ እኔ ደስ ያለኝ በዚህ ዘጋርዲያን ዘገባ ላይ ቢቢሲን ያን አውጥቶ ብዙ ሳይቆይ አቶ ጌታቸው ረዳ አልጀዚራ ላይ ቀርቦ በነበረው ኢንተርቪው ላይ እንደተመለከትሽው ኢትዮጵያን በጣም በቅርበት እየተከታተሏት መሆኑን ተገንዝበናል። ከዛ ኢንተርቪው ላይ የፈለገ ነገር ቢሆን ዘር ማጥፋት፣ ጭፍጨፋ፣ ጄኖሳይድ ፈጽመዋል የኢትዮጵያ መሪዎች የሚለው ጌታቸውም ሊያስተባብረው እንዳልቻለ የተመለከትንበት ነው። በጣም ጥሩ ምልክት ነው ይሄ ነገር እየሆነ ያለው። አሁን ደግሞ ዘጋርዲያን ደገመው እንደገና በሶስተኛ። ይህ ማለት የብልጽግና መንግስት ወንጀል፣ የባለስልጣናት ወንጀል እርቃናቸውን የቀረበት ሁኔታ የተጋለጠበት ሁኔታ ላይ ነው እና ዓለም አቀፍ ሚዲያዎች ደጋግመው እንደዚህ አይነት ነገሮችን በቶሎ በተደጋጋሚ መዘገባቸው ነገ ጠዋት ዜጋ ዓለም አቀፍ ፍርድ ቤት ለሚመሰረተው ክስ ለማናቸውም ነገር በጣም ጠቃሚ ስለሆነ እነዚህ ዶክመንቶች ሁሉ በደንብ ይያዛሉ። ቢያንስ እኛ ስንዘግብ ወገንተኛ ነን ልንባል እንችላለን። እነ ዘጋርዲያን ግን እየዘገቡ ያሉት ነገር በጣም የሚገርም ነው። ይሄ የሆነ ባለበት ሰዓት ላይ መቲ በአርሲ በወለጋ በብዙ ቦታ ላይ የተፈጸሙ ግድያዎች አሉ። የአርሲውን እንኳን የሰሙኑ ግድያ ብንመለከት እስከ ዛሬ ድረስ አንቺ እስከምነጋገርበት እስካሁኑ ሰዓት ድረስ ሊቆም አልቻለም። ዛሬ እስኪ አንድ ፎቶግራፍ እንመልከት። አርሲ ኦርቶዶክሳውያን በምን ሁኔታ ላይ እንደሚገኙ ተመልከች። ታጣቂዎቹ ምን ሊያደርጓቸው እንዳሰቡ ግልጽ ነው ተመልካቾቻችን። ይህ ፎቶ የዛሬ ነው። ይህ ፎቶግራፍ የዛሬ ነው። ኦርቶዶክሳውያኑ በየዕለቱ በየቀኑ ተገደሉ በሚባልበት በአርሲ የሚታደግላቸው የለም። ስለዚህ መንግስት እባክህ ድረስላቸው ብለን አንጮህም አሁንም። ምክንያቱም አውቆ የተኛን ቢቀሰቅሱት አይሰማም። ይሄ ነገር እየተደረገ ያለው በኮሬን ይገኛል። በአንድ ወረዳ ውስጥ በተደጋጋሚ እዚህ አይነት ጥቃት ሲፈጸም ተደጋግሜ እንደተናገርኩት አንድ መኪና ጦር ብቻ በቂ ነበር ይሄን ለማስቆም። አንድ መኪናና 2 መኪና ጦር ይበቃ ነበር። እንደምታዩቸው ታጣቂዎች ናቸው። 2-3 ታጣቂዎች መሳሪያ ያዘው ንጹሃን ኦርቶዶክሳውያንን ሊረሽኗቸው ይመስላል። በዚህ መልኩ አስተኝተው እንደምትመለከቱት ነው አሁን። ስለዚህ ድረስላቸው መንግስት አንልም እየተደረገ ያለውን ነገር። ግን ቤተክርስቲያን እንደዚህ አይነት ክፉ ቀን ሲገጥማት ድምጻቸውን ሊያሰሙ የሚገባቸው በጴጥሮስና በጳውሎስ ላይ የተቀመጡ የሃይማኖት አባቶች እስከ መቼ ነው ዝምታችሁ ብለን አሁንም እነሱን እንወቅሳቸዋለን። ምንድን ለማድረግ ነው የተሾማችሁት? መንፈስ ቅዱስ ጳጳሳት አድርጎ የሾማችሁ እኮ መንጋውን ትጠብቁ ዘንድ በገዛ ደግሞ የዋጃትን ነው የሚለው አይደል እንዴ? የእግዚአብሔርን ቤተክርስቲያን ትጠብቁ ዘንድ መንፈስ ቅዱስ ጳጳሳት አድርጎ የሾማችሁ ለራሳችሁና ለመንጋው ተጠንቀቁ ነው እኮ የሚለው። እንደዚህ በሆኑበት ሰዓት ላይ ክርስቲያኖች ይሄ መከራ ዘመን በመጣባቸው ሰዓት ላይ እናንተ ከቄሳሮች ጋር እየተሻሻችሁ በቤት እንድትሸራሸሩ አይደለም የተሾማችሁ። በሰላሙ ጊዜ እንድታስተምሩ ወንጌልን። ቤተክርስቲያን ክፉ ነገር ሲያጋጥማት ከፊት እንድትቆሙ ነው። እናንተ እኮ የምትወጡበት የምትገቡበት የምትኖሩበት እኮ ከነዚህ ድሃዎች ምጽዋት መቀነትና ኪስ የሚፈታ ከሙዳይ ምጽዋት የተገኘ ሀብት። እነሱ እንደዚህ በሚሆኑበት ጊዜ መቼ ነው እናንተ ድምጻቸውን የምታሰሙት? መቼ ነው ምዕመናኑን እንግዲህስ በቃን እንበል የምትሉት?
እንዴ ከሌሎች የሃይማኖት ተቋማት አባቶች ተማሩ እንጂ ሁለት ሰውና አንድ ሰው እኮ ተገደለ ሲባል እኮ አገሩ ነው ከዳር እስከ ዳር የሚናገር ቁጣው እኮ የሚሰማው ከዳር እስከ ዳር እኮ ነው ስንት ሰው ሲገደል ነው እናንተ ድምጻችሁን የምታወጡት ምን ብለን ነው እናንተ የምናገራችሁ ደረጀ አሁን ያልከውን ነገር በጣም ያሳዝነውን ነገር የሚጨምር ዜና መሰረት ለሚዲያ ላይ ወጥቷል ወልዲያ ከተማ ውስጥ የሚገኙ በርካታ የአብነት ተማሪዎች ከቤተክርስቲያን ቅጥር ግቢ ውስጥ ታፍሰው መወሰዳቸውን ታወቀ የሚል ዜና ወጥቷል ቤተክርስቲያኒቱ ተማሪዎቹ እንዲለቀቁ በደብዳቤ ብትጠይቅም እስካሁን ምላሽ አልተገኘም አፍነው የወሰዱት የሚሊሻ አባላት በወሰዱት በእያንዳንዱ ተማሪ 7000 ብር እየጠየቁ ይገኛሉ ከተያዙ ተማሪዎች መካከል አንደኛው ባሳለፍነው አርብ ለማምለጥ ሲሞክር ከሚሊሻ በተተኮሰ ጥይት ተመቶ ከፒያሳ ወደ ቲንፋስ በሚወስደው መንገድ ላይ ህይወቱ ማለፉን አሳውቋል ይላል እንግዲህ ሌላው እንደምታውቀው የአራት አይናው ቆሞስ የኔታ ይባቤ በላይ ስርዓተ ቀብር በክብረ ደናግልና ናዳ ቅዱስ ላሊበላ አንድነት ገዳም ዛሬ 23 ዳር 23 2018 ዓ.ም ተፈጽሟል አጭር ህይወት ታሪካቸውን በማህበረ ቅዱሳን ላይ ተለጥፏል እኚህ ሰው በ19 በኢትዮጵያን አቆጣጠር በ1951 ነው የተወለዱት በጣም ትልቅ ነበር የመሰሉት በእድሜ ነው ሁሉ ያሉ አልሞታቸው በእድሜ ነው ሁሉ ያሉ አገልግሎት ጨርሰው ማታ ሄደው ነው ጠዋት ሞቶ የተገኙት እዛው ባህር ዳር ደግሞ ታስረው እስር ቤት እንደነበሩም የሚታወቅ ምናልባት እንደዚህ አንድ ላይ ጠቅለል አድርገ እንግዲህ የአብነት መምህራን አራት አይናውን እና ትላልቅ ሊቅ አባቶች በእንደዚህ ሁኔታ ይሞታሉ በየጊዜው ነው የሚሞቱት ባለፈው ወልዲያ ላይም ራያ ላይም ተገድለዋል ከነ ተማሪዎቻቸው በየአካባቢው ይለቀማሉ ይገደላሉ እንደዚህ ሞቶ የተባለው የገና አልተጣራም ግን መታሰራቸውን አውቃለሁ መታሰራቸውን እናንተ ዘግመናል አሁን ደግሞ ተማሪዎች እየታፈሱ ነው በዚህ በኩል ደግሞ ኦርቶዶክሶች ይገደላሉ እንደው አንድ ላይ ምን አይነት ዝናብ ምን አይነት ዶፍ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ ምን አይነት ናዳ እየወረደ እንዳለና የሚያቆመው እንደሌለ በዛው ይሄንን ዜና ልጨምርልኝ ብዬ ነው ደረጀ ቀጥል አዝናለሁ መጥያው ትናንትና እኔ መንገድ ላይ ነበርኩኝ አንቺ ነሽ እንደውም በስልክ የነገርሽኝ አራት አይናው ማረፋቸውንና ስናወራ ምሽት ላይ ስልክና መታሰራቸውን መንገላታቸውን ዘግበን ነበር ነፍስ ይማር ከደጋጎቹ አጠገብ ያስቀምጣቸው ከማለት ውጭ አንዳንድ ክፎች በሃይማኖት አባቶች ላይ እንደዚህ ሆኖ ተባሉ ላይ ነፍስ ይማር ማለት እንኳን ቢያቀታቸው ዝም ማለት ተስኗቸው ጥላቻቸው አውጥቶባቸው እንዴት የሞቱትን ሰው ጥላሸት እንቀባቸው ብለው ሲራወጡ አይቻቸዋለሁ ያየናቸዋሉ ነፍስ ይማር ከደጋጎቹ አጠገብ ያስቀምጥ ታስረው ተንገላተው ነበር እኛ ጋር አየሽ መጥፎ ነገር ምን መሰለሽ መቲ ትልቁ ችግር ብዙ ነገሮች ቢመረመሩ ስንት ነገሮች ይወጡ ነበር አሁን ሞቱ ይባላል አባት ስነግሪ ደግሞ አሁን ደነገጥኩ ገና 66 ዓመታቸው ነው ሳስብ ገና ወጣት ነበሩ የሸመገሉም አይደሉምና ያው ደረጋር ቀብራቸው ዛሬ ተፈጸመ ተብሎ ዝም ብሎ አዋክቦ የመቅበር ነገር ነው እኛ ጋር ያለው እንጂ እንዴት ሊሞቱ ቻሉ የዛሬ ወራት ታስረው ተፈተው እንደገና ማስተማራቸውን ቀጥለው በዛ ሁኔታ ላይ ታይተው ጠንካራ ሲናገሩ የሰማናቸው ሁሉ ሰምተነው አይደልና እንዴት በዚህ ጊዜ ውስጥ እንደዛ ተጣድፎ ሞቱ ለማለት አልታመሙም ተብሏል አዎ ምናልባት የማናውቀው ነገር ካለና በተፈጥሮ ሞት ከሆነ እግዚአብሔር ይቅር ይበለን ግን ማለት ማንም የሚቀር የለም ከሞት ግን እንደዚህ መሆኑን ለማረጋገጥ ቢያንስ ምርመራ መደረግ ነበረበት አሁን ባላወቅነው ነገር ላይ ትንታኔ ላለመስጠት ግን በጣም አሳሳቢ ነገር ነው ቤተሰብ ቢኖርና የቅርቤን የሚቆረቆር አካል ቢኖር እንዴት ሊሞቱ ቻሉ ምክንያቱ ምንድነው የሚለው ነገር መፈተሽ ያለበት ጉዳይ ነው በጣም እኔ ደነገጥኩ ትናንትና በስልክ ስነግረኝ እንጂ በጣም ነው የደነገጥኩት እንዴ ምን ሆነው ምናምን ነው በቃና እኔ እንደውም በሌላ ነገር የመመቷቸው እንዴ ምናምን ነበር ያልኩት አይ ታሞ ነው ምናምን የሚል ነገር አለ ሲባል እንዳልሽው ወደ አእምሮ የመጣው አሁን ማን ይመረምረዋል ወደ ሆስፒታል ተወስዶ አስክሬናቸው ሌላ ምርመራ ቢደረግ የሆነ ነገር ሊገኝ ይችላል የሚል ጥርጣሬ አደረብኝ ምክንያቱም ያልታመመ ሰውና እንደዛ በዛ ደረጃ ጠንካራ የነበረ ሰው ጉባኤ ዘርግቶ በዛ ደረጃ ሲያስተምር የነበረ ሰው በዚህ አጭር ጊዜ ውስጥ ለምን ደግሞ አንዳንዶቹ የመንግስት ባለስልጣናት ሳይቀሩ መጥፎ ነገር ጽፈውባቸው ነበር ታውቂያለሽ አይደለ ጽፈውባቸው በትዊተር ሳይቀሩ እነ ዳንኤል ሲሰርቧቸው እንትን ሲሉባቸው በዚህ ደረጃ እያሳመጡ ታጣቂ እየባረኩ እየላኩ ብለው ስማቸውን ሲያጠፉ ስለነበረ
አይ በቃ የሆነ ነገር ሆነዋል ማለት ነው የሚል ጥርጣሬ ማለት ነው። እርግጠኛ አይደለም። ጥርጣሬ ግን አለኝ አሁን የሆነ ነገር አድርጓቸው ይሆናል የሚል ምክንያቱም ደህና ስለነበረ የወልዲያው የአብነት ተማሪዎቹ የዛሬ ሳምንት ነው የዘገብኩት መቲ ነው የአብነት ተማሪዎቹ ከሁሉም ከወልዲያ አብያተ ክርስቲያናት ከ60 በላይ ነው የተወሰዱት። አሁን ያለውን ጧት እንትን አይቻለሁ። እነዚህ ነው እንግዲህ እያንዳንዳቸው 7000 ብር አንጡ የተባሉት ለመፈታት አንድ የአብነት ተማሪዎች ናቸው። ወልዲያ ላይ በነገራችን ላይ ማህበረ ቅዱሳን በስፋት ከሚንቀሳቀስባቸው የአብነት ተማሪዎችን ከሚደግፋቸው አካባቢዎች ናቸው። ወልዲያ ላይ የአብነት ተማሪዎች የተጠናከረ ትምህርት አላቸው። ቤተክርስቲያኗን ይረከባሉ ተብሎ ማህበረ ቅዱሳኖች ሁሉ ድጋፍ ያደርጉላቸዋል እንዳይቋረጥ ትምህርታቸው ማለት ነው። አልተወደደም ይሄ ነገር ማለት ስላልተወደደ ከሁሉም ቤተክርስቲያን ላይ ያሉትን ለቅመው ወሰዷቸው ባይሱዙ እየጫኑ እየደበደቡ። ያ ብቻ አይደለም አንቺ ጋር እናንሰው አላወኩም እንጂ የዛሬ ሳምንት እየደበደቡ ሲወስዷቸው ብሔርን የሚናገር ጸያፍ ስድብ እየሰደቡ ሊወስዷቸው ከድብደባው ባነሰ። አሁን በእንተ ስለ ማርያም ብለው በዚህ ጊዜ የሚማሩ የአብነት ተማሪዎች 6000 ብር ከየት ነው የሚያመጡት? 7000 ብር ከየት ነው የሚያመጡት? የብር ጉዳይ ነው ብለህ ነው ደረጀ? ባለፈው ከተረሽማል ላይ ዘረፋው ተጧጡፏል። 11.3 ቢሊዮን ብር ለአዲስ አበባ ኮሪደር ልማትና አስፋልት የሚዋሰኑ ንግድ ተቋማትና መኖሪያ ቤቶች ለዲም ላይት እና ለቀለም ያዋጡት ገንዘብ መቲ 11.3 ቢሊዮን ደርሷል። ይሄ ዛሬ ዜና ነው። ሚሊዮን አይደለም የሚያወራሽኩ 11 ቢሊዮን የንግድ ተቋማት መንገድ ይዋሰናሉ ከተባሉ ህዝብ እየተበዘበዘ ነው ባገኘው አጋጣሚ ሁሉ ማለት ነው። የሚኒሻ የምናምን ግብር ተይው ተማሩ አብቅቷል። የዝርፊያውን መጠን የምትመለከቸው 7000 ብር አንጡና ውጡት ማለት እነዚህን ቤተክርስቲያን ራሷ ቅድም እንደውም እንኳን ደህና መጣሽው ልጆቿ በዚህ ደረጃ በሚንገራተቱበት ሰዓት ላይ ይሄን በሚያደርጉበት ሰዓት ላይ ለብልጽግና መንግስት ድጋፍ እያለች ያልበላን ከምናክ የቤተክርስቲያን ልጆች በዚህ መከራ ላይ በሚሆኑበት ሰዓት ላይ ከደብዳቤ መጻፍ አልፈው ጽፈዋል ይለቀቁ ብለው 7000 ብር ዋስትና ከተጠየቁ የቤተክርስቲያን ልጆች ናቸው። ምንም ባያደርጉም እንኳን 7 ጊዜ 6 42 420 ሺህ ብር ነው ለሁሉም ቢከፈል ግማሽ ሚሊዮን አይሞላም። ቤተክርስቲያን ደግሞ ለማን ምን እንደሰጠች እናውቃለን። የማስፈታት ኃላፊነት አለባቸው። ድምጽ የመጮህ ኃላፊነት አለባቸው። ይሄ ልጅ የሞተው ከፒያሳ ወደ ሽፋ ሲያመጥ በሚሻ የተሞተው ብር የለውም አስረው ሊያበሰብሱት ነው። ስለዚህ መጥፋት አለብኝ ብሎ ሲጠፋ ሚኒሻው ተኩሶ ገደለው። ፒያሳ ወደ ሽንፋስ በሚሄድበት አንደኛው የአብነት ተማሪ ምንም ባልበደሉት ሁኔታ ምንም ባላደረጉበት ሁኔታ ከባዕታቸው አውጥተሽ ትወስጃለሽ፣ ገንዘብ አልጡት ያለሽ እንደዚህ ያደርጉ ነው ተኩሰሽ ትመቻለሽ። ስዕሉንም በደንብ መስራት ያስፈልጋል። አሁን ኦሮሚያ አካባቢ ኦርቶዶክስ እንዳይኖር ያው እየተጨፈጨፈ ነው። ባለፈው አንተም ያወጣኸው ወደ 12 ቤተክርስቲያን የተዘጉ አሉ። በአዲስ አበባ ከተማ ላይ ቤተክርስቲያን አካባቢ ያሉት እየፈረሱ ቤተክርስቲያኑ ባዶውን ቀርቷል። አሁን የአብነት ተማሪዎችን የሚያስተምሩት እነ የኔታ በየጊዜው እየሞቱ ነው ያሉት። ትላልቆቹ ከሞቱና የአብነት ተማሪዎቹ ከታፈሱ የአብነት ተማሪ የሚማር የለም። የአብነት ተማሪ ከሌለ ዲያቆን፣ አገልጋይ፣ ካህን የሚባል ነገር የለም። ይሄ ምን ማለት ነው? ይሄን በደንብ መታየት አለበት። አያሸንፉም። ሂደታቸው ግን ሙሉ በሙሉ ኦርቶዶክስን የመስበር ነው። ትላንት አንድ አባት ጋር ይሄ ነገር የቀለም ቀንድ መስበር ነው የተያዘው ተብሏል። እና በዚህ እንዳለ ዶቱን ከገጣጠምከው ሙሉ በሙሉ ሃይማኖቱ እንዲጠፋ የሚደረግ እንቅስቃሴ ይመስለኛል። ታዳመቲ እስኪ እንደው አርሲ እንኳን መባል ከተጀመረ ዝም ብለሽ እስኪ አስቢው አንቺ ራስሽ 2 ወር አልሞላንም እንዴ መት አንድ ቦታ እኮ የማይታወቅ ቦታ ላይ አደጋ ሲፈጠር ያደገ ማገድ ላይ ያጋጥማል ትያለሽ። ድንገት ሲሆን ሽፍታ ኃይል ፈጽሞታል ትያለሽ። በተመሳሳይ ለወራት አንድ ቦታ ላይ አንድ ወረዳ ውስጥ ተደረገ ሲባል ይሄን 16 ሚሊዮን አባል አለኝ ይሄን ያህል የገነባሁት ሰራዊት አለ ይሄን ኃይል አየር ኃይላችን የሚል አንድ መኪና ጦር አጥቶ ነው እንዴ አማራ ክልል ማስፈታት ብሎ የሀገር ጦርን ያሰማራው ኃይል አንድ መኪናና 2 መኪና ጦር እዛ ጋር መመደብ አቅቶት ዝም ብለሽ ተመልከቺው እስኪ በማን እያሳበቡ ምን እየፈጸሙ እንደሆነ ማለት ነው። እስኪ መሬት ላይ የተኙትን ተመልከቻቸው። እስኪ ምንድነው የሚባለው? እስኪ ይሄ ነው እኮ ሊያስጮህን የሚገባው እኮ ከኛ ቤተሰብ ውስጥ ከአብይ አህመድ ቤተሰብ ውስጥ ወይ ከአንድ ከሌላ ሰው ቤተሰብ ውስጥ
አንድ ሰው ቢሆኑ እዛ ከተኙት መካከል ዝም የሚሉ ይመስልሻል? የነሱ ወንድሞች ቢሆኑ እንዳልሽው ከዛ አካባቢ መጽዳት አለበት ተብሎ ተወስኗል። በቃን ብለው እስከሚሄዱ ድረስ ተብሏል። የወለጋን ጨርሰናል ብለዋል። አይሽ በአብዛኛው ወለጋን አጠናቀናል፣ ከአርሲ መጽዳት አለበት ብለዋል። እየተፈጸመ ያለው ነገር እጅግ የሚዘገንን ነው። ነገር ግን እኛም አሁንም አቅጣጫችንን ኮምፓሳችንን ማስተካከል አለብን። በፍጹም መንግስት ይሄን ነገር እባክህ መላበላልን ብሎ የመናገር የመጠየቅ ነገር የትም የማያደርስ ጩኸት ነው። የትም የማያደርስ ጩኸት ነው። ጩኸቱ መሆን ያለበት በዚህ ቤተክርስቲያን ላይ አባቶች ምንም የማይሉ ከሆነ ወደ ምዕመናኑ ደጋግመን ተናግረዋል። ምን እስከምንሆን ነው የምንጠብቀው? ምን እንሁን? ይጥፉ በቃ ሞታቸው ምንም ሳያሳስበን ዝም እንበል? እንደፈለጉ አድርገው እነሱ ገድለውን ሲደክማቸው ያቁሙ ወይስ ሌላ ነገር ማድረግ አለብን? ይሄ አሁንም ሊያነጋግረን የሚገባ ጉዳይ ነው መቲና የአርሲው ጉዳይ በጣም በጣም የሚያስለቅስ ጉዳይ ሆኗል ለማለት ነው። ሰዓታችን ሳይደርስ አንዳንድ ሌሎች መረጃዎችም አሉ። እሺ ወደዛው እንሂድ። በማዕከላዊ ጎንደር ቡርኳስን ዳዋ ዳሞትና ምንዝሮ ላይ አውደ ውጊያ ተደርጓል። በመከላከያውና በፋኖ ኃይሎች መካከል 12 ወታደሮች ሲገደሉ ከ17 በላይ የሚሆኑት ቆስለዋል። በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ ኮር ስር የሚገኘው ግዙፉ የጎንደር የበጋሻው ክፍለ ጦር ትናንት ህዳር 22 ቀን 2018 ዓ.ም በአገዛዙ መከላከያ ላይ ድንገተኛ እርምጃ በመውሰድ ድል መቀዳጀቱን ነው የክፍለ ጦር ህዝብ ግንኙነት መምሪያ ያረጋገጠው። ከማዕከላዊ ጎንደር ከጠዳ ከማክሰኝትና ከደጎማ ከተሞች ተሰባስቦ በዞኑ ስር ዳዋ ዳሞት ምንዝሮና ቡርኳስ በተባሉ አካባቢ ላይ ከባድ መሳሪያ ታግዞ ጥቃት ከፍቶ የነበረው የአገዛዙ ኃይል ከወደ ፋኖ የተከፈተበትን የጸረ ማጥቃት እርምጃ መቋቋም አቅቶት ሙትና ቁስለኛውን ሲያነሳ የኋሊዎች ሸሽቷል የሚል ነው። ሌላ ደግሞ አገዛዙ ደመሰስኩ እጃቸውን ሰጡ ያለም ፕሮፓጋንዳ እየሰራ ባለበት በአሁኑ ሰዓት ላይ ወታደሮች ከየሃዳቸው በመጥፋት ፋኖችን ተቀላቅለዋል። ፎቶቸውን ማሳየት ነበረብን፣ አላመጣሁትም። በመከላከያ 6ኛ ዕዝ 14ኛ ክፍለ ጦር 602ኛ ኮር 1ኛ ሬጅመንትና 3ኛ ሬጅመንት አባል የነበሩት ፍቅሩ ድረስ፣ ካቻ ፈረደ፣ አበራ ጫልቂሳና ሞላዲ መልካም የተባሉ ወታደሮች ትናንት ዳር 22 ቀን ከነማይ ወረዳ ወይራ ቀበሌና ናርጅና ውጋ ፈለገ ብርሃን ከተማ ከሚገኘው ሃዳቸው ከነሙሉ ትጥቃቸው በመውጣት ቴዎድሮስ ዕዝን የተቀላቀሉበት ዕለት ነው። ሌላው መረጃ የትግራይ የመንግስት ሰራተኞችን ከሀገር አቀፍ የደሞዝ ጭማሪ ማግለል የሰብአዊ መብት ጥሰትና የፕሪቶሪያን ስምምነት የጣሰ ነው በሚል ህወሓት ከሷል። በነገራችን ላይ መቲ 2 ወሩ ነው በጀታቸው ከቆመ ጠቅላላ የድጎማ በጀቱ በጣም የሚገርመው ነገር ምክንያት የተቀመጠው በጣም አንዳንዴ የውሸት ምክንያት ሲሆን እንቃወማለን። ለታጣቂዎች እየሄደ በጀቱ ይላል። በጀቱ ሊሄድ አይችልም። ሌላ ነገር ሊደረግ ይችላል፣ በውስጥ ለውስጥ ሊደረግ ይችላል፣ አናውቅም። ነገር ግን በሲቪል ሰርቪስ ኮሚሽን መሰረት ለሰራተኛ ደሞዝ ሲሰጥ ኢትዮጵያ ውስጥ ተዘርግቷል። ሲቪል ሰርቪስ ኮሚሽን አለው። ወዲያው ነው ደሞዙ መግባት አለመግባቱን የሚያውቀው። ከባንክ ቁጥሩ ወዲያው እዛው ነው የሚያውቀው። በውሸት ሰበብ ይሄን ማገድ ምን ለማድረግ ነው? ባለፈው እንደነገርኩሽ ራሳቸው እና አብይ የሚያጠሰነጥኗቸው በአፋር በኩል አሉ አይደለ? ወደዛ ለመልቀቅ አስበው ነው በጀቱ። ምንም በዚህ በኩል ሲጅ በማድረግ በመክበብ አንበረክካለሁ የሚል ነገር እየተፈለስፉ ነው። አሁን ግን ያነጣጠረው ለምንድን ነው? ይሄ ነገር ህወሓት ላይ አይደለም ያነጣጠረው፣ ህዝቡ ላይ። ሰራተኛው የመንግስት ሰራተኛው ማለት ህዝብ ማለት ነው። ልጆች አሉት ጋር በሲቪል ሰርቪስ እዛ ውስጥ ሆነ እኮ ህወሓትን የሚቃወም እኮ አለ። አሁን ደሞዝ ካልደረሰ ውስጥ ህወሓትን የሚቃወምም አለ፣ የሚደግፍም ብቻ አይደለም ያለ። ነገር ግን ምንድነው ያደረገው? የመንግስት ሰራተኛውን በራብ ነው የቀጣቸው 2 ወር ማለት ነው። እና ደሞዝ አሁን ያልተከፈለ እዚህ ጋር የብልጽግና ደጋፊዎች ለህወሓት ሊጠቀምበት ሲል የሚል ማደናገሪያ ይናገራሉ። ውሸት ነው። የሚገባው ዳይሬክት አካውንታቸው ውስጥ ሲቪል ሰርቪስ እየተቆጣጠረ ነው ኮሚሽኑ። ስለዚህ ሆነ ተብሎ ምን ለማድረግ ነው የተፈለገው? አሁን ህዝቡ መሮት በቃኝ ብሎ ካልተነሳ ይራበው፣ ትንሽ ይቆንጥጠው፣ ደሞዝ ይቅርበት የሚል በጣም የከፋ የፋሽስት አካሄድ። ቅድም አንቺ ስትናገሪ መጀመሪያ ላይ ትናንትና ይድነቃቸው ላይ ኢትዮጵያ በቀኝ ገዢዎች ለደረሰባት በደል ካሳ የሚል ስብሰባ ላይ አለች። የኢትዮጵያ ህዝብ በታሪኩ በቀኝ ገዢዎች ተገዝቶ አያውቅም። አንድ የማንዋሸው ግን ሀቅ አለ። ከራሳችን በበቀሉ ከቀኝ ገዢዎች የከፉ ፋሽስቶች
የኢትዮጵያ ህዝብ እንዳለቀሰ ነው እየኖረ ያለ። ከዚህ በላይ ጣሊያን ምንም አላደረገም ወይም ሌሎች ምንም አላደረጉም። በአሁኑ ሰዓት ላይ ኢትዮጵያ ህዝብ ላይ እየደረሰ ያለው ከዳር እስከ ዳር ከፋሽስቶች የከፋ ድርጊት። ይህን ሞራል የለውም እንዲህ አይነት ነገር። በአንድ ወቅት በአፓርታይድ ጊዜ ነግሬሽ ከሆነ የታንዛኒያው መሪ በአፓርታይድ ደቡብ አፍሪካ ውስጥ 8000 ጥቁሮች ታስረው እያሉ ይጮሃሉ ዓለም አቀፍ መድረክ ላይ ተመልከች። ግን አይተሽ ከሆነ አፍሪካ ኤንድ ኢትስ ዲክታተር ሊደርስ የሚለው መጽሐፍ ዴቪድ ማን የጻፈው ዴቪድ ላም በጻፈው መጽሐፍ ላይ ያ በአፓርታይድ ነጮች 8000 ብር አስረውናል እያሉት በሚጮሁበት ሰዓት ላይ በሀገራቸው 18000 ሰው አስረዋል። እሳቸው የራሳቸው እስር ቤት ማለት ነው። የከነከናቸው ለምንድን ነው? እዛ ስርዓቱ አፓርታይድ ነው፣ ይሄ ዘረኝነት፣ ሌሎቹን ናቸው ያሰሩብን ነው እንጂ ከሰብአዊነት ተቆርቁሮ አይደለም፣ ለማንጸባረቅ ሳይሆን። ለምን ራሳቸው 18000 ሰው ያሰሩ ሰው ናቸው ስለ 8000 ሰው የሚጮሁት። ኢትዮጵያ ውስጥም አሁን ኢትዮጵያን ለአምባገነኖች ለቀኝ ገዦች አንበረከክም፣ ታሪካችን ነው፣ ባህላችን ነው፣ አሳይተናል። ታሪክ የጻፈው ነው እሱ። የሚያሳዝነው ግን ታሪካችን ምንድነው? ከውስጣችን በበቀሉ አረሞች፣ ከውስጣችን በበቀሉ ፋሽስቶች የኢትዮጵያ ህዝብ ከለቅሶ የተገታበት ጊዜ የለም። በተለይ ደግሞ የአሁኑ ጊዜ በጣም ይከፋ ነው። ይህ ጊዜ አይደለም። ኢትዮጵያ የነጻነት ዘመኗ ሲበዛ፣ የነጻነት ቀንዲሏ ሲወጣ፣ ኢትዮጵያ ነጻነትን ስንጎናጸፍ ያኔ ካሳችንን እንጠይቃለን። አሁን ያለው አገዛዝ ካሳ እንኳን ቢከፈለው ድሮን ነው የሚገዛበት የራሱን ህዝብ ሊጨፈጭፍበት። ስለዚህ ይህንን እውነት መሻር የለብንም የሚለውን ነገር ነው በእኔ በኩል ጨርሻለሁ። መልካም። አንዲት ትላንትና የተላከልኝ መረጃ ነበር ስክሪኑ ላይ እና አስቸኳይ መልእክት ለአዲስ አበባ ኮንዶሚኒየም ነዋሪዎች በሙሉ ይላል። እንደሚታየው ነው አዲስ አበባ ከተማ ፖሊስ ኮሚሽን ባስተላለፈው ትዕዛዝ መሰረት በአካባቢያችን ለሚገነባው ማህበረሰብ አቀፍ ፖሊስ ጣቢያ ህንፃ ማሰሪያ የሚሆን ወጪ በነዋሪው የሚሸፈን በመሆኑና እያንዳንዱ የቤት ባለቤት ብር 500 ተከራይ 200 ብር እንዲያዋጣ ትዕዛዝ ስለተላለፈ እስከ ህዳር 30 ድረስ በብሎክ ኮሚቴዎቻችሁ አማካኝነት ገንዘቡን ሰብስባችሁ በወረዳው ጽሕፈት ቤት የባንክ አካውንት ገቢ አድርጋችሁ ደረሰኝ እንድታስቆርጡ ይላል። እንግዲህ ያውን ቮለንተሪ አይደለም፣ በፈቃደኝነት አይደለም፣ ከቻላችሁ አርጉት አይደለም፣ ግዴታ ነው። እኔ በጣም የሚገርመኝ እንዴት ለኢትዮጵያ ህዝብ በተለይ ለአዲስ አበባ ህዝብ እንዴት እንደማይራሩለት፣ እንዴት እንደሚጫክኑበት፣ እንዴት ረሃቡ ራሱ እንደማያሳዝናቸው፣ መከራው እንደማያሳዝናቸው ይገርመኛል። አሁን ሁሉንም ነገር ሄዳችሁ አደባባዩን እንትኑን ቀቡ፣ ህዝብ ነው የሚያዋጣው። ግንብ ገንቡ አቅም እኮ የለውም። ካለዛ ቤቱ ይፈርስበታል፣ ወይ ይወርዳል፣ ወይ ይወጣል፣ ወይ ሌላ ቦታ ይባረራል፣ ወይ ይቀጣል። ስለዚህ ሄዶ ከየትም ተበድሮ ተለቅቶ ይቀባል። ቤቱ እኮ ያለው ላይበላ ሁሉ ይችላል። ሄዶ ለይምሰል ውጭውን ይቀባል። አሁን ደግሞ ራሱ መልሶ ህዝቡን ለሚቀጠቅጡ ሰዎች መሰባሰቢያ የሚሆን ጣቢያ ራሳችሁ ገንዘብ አውጡ። እውነት እነዚህ ሰዎች ለቅጣት አይደለም የተላኩት? እኔ እኮ አንዳንዴ የእውነት ቅጣት ነው የሚመስለው። አምባገነንነት ስርዓትም እኮ አምባገነንነቱን በቃ እሱ ማንም ካልነካው አትንኩኝ ባይ ነው። አምባገነንነት አትንኩኝ፣ የሚፈልገውን አደርጋለሁ ነው። ይሄኛው እኮ ሳይነኩት እየሄደ የሚላከፍ እና የኢትዮጵያን ህዝብ በማስለቀስ የሚኖርና ደስ የሚለው አካል እኔ እንደዚህ አይነት ነገር አይቼ አላውቅም። እንደው ይህንን ለማካፈል ያለው ድምፅ እንድንሆናቸው ነው። አዎ ተብሏል። እንግዲህ ካላዋጣችሁ ምን ልትሆኑ እንደምትችሉ አይታወቅም። ማድረግ የምትችሉት ግን አንድ ነገር ነው። ተባብሮ ተደጋግፎ በብሎክም በኮንዶሚኒየትም በሁሉም ተደራጅቶ አንከፍልም ማለት ነው። እንግዲህ ምንድን ነው 50,000 ሰው 100,000 ሰው 60 ሚሊዮን ህዝብ ወይም 100 ሚሊዮን ህዝብ ሊያስሩ አይችሉም። እና አለመደራጀት እንደዚህ ነው መጫወቻ የሚያደርግ ደረጃ። እኔም ጨርሻለሁ። ምናልባት እዚህ ላይ ሀሳብ ከሰጠ ብዬ ያው ምንም አሁን በዚህ ከቀጠለ እያንዳንዱ የፓርላማ አባል መኪና መያዝ ስላለበት የምክር ቤት የክልሎችን መያዝ ስላለባቸው 1,000 ብር ተጥሮባቸዋል እየተባለ መኪና ሁሉ ያስገዙናል። ሌላም ነገር የበሉት ሁሉ ሆቴል ሳያስከፍሉን አይቀርም። በጣም ቅድም እኮ ስነግርሽ 11.3 ቢሊየን በጣም እኮ የሚያስደነግጥ ብር እኮ ነው። ከአዲስ አበባ በንግድ አዋሳኝ ከሚኖሩት ብቻ ለምን ለዲም ላይትና ለምናምን ተብሎ አሁን ደግሞ አንቺ የምንነግሪኝ ለሚታሰርበት ፖሊስ ጣቢያ ገንዘብ አዋጣ፣ ህዝቡ ለሚታሰርበት ፖሊስ ጣቢያ በምንድን ነው? በመዋጮ እኮ ያለ መንግስት ነው አውቃለሁኝ። በጣም ይሄ ያገዛዝ ብልጽግና በመዋጮ መኖር ከጀመረ ቆይቷል። ግን እዚህ ደረጃ ድረስ ሲደርስ ምንድን ነው የምትይው? በለው ነው ራሱ እያዋጣ ይበልኛ ለምን እናዋጣለን? ራሱ ነው አማረው ምናምን ተብሎ እንጂ
መቼም እነሱ ገንዘቡን እንዴት እንደሚያወጡት እኮ አንተ እኮ ገለጽከው። ለመዝናኛ ይሄን ያህል የሚያወጣ መንግስት ለእንደዚህ አይነት ለፖሊስ ጣቢያ ለምናምን ደግሞ ህዝቡን በዚህ ደረጃ ከአፉ ላይ ቀምቶ የሚወስድ ጨካኝ ነው። በጣም የሚገርም ነው፣ የሚያሳዝን ነው። መልካም ደረጃ ስለነበረ ቆይታ እጅግ በጣም አመሰግናለሁ። ሰዓታችን ገድቦናል፣ በዚሁ እናቋርጣለን። አድማጭ ተመልካቾቻችን ስትከታተሉት የቆያችሁት የዛሬውን የምናለሽ መቴ የመረጃ ክፍለ ጊዜያችንን ነበር። የመታሰቢያ ቀጸላ ደረጃ ሀብተወልድ የቴክኒሻን ባለሙያም ከኛ ጋር ነበረ። ስለነበራችሁ ቆይታ እያመሰግንን ዳግም እስከምንገናኝ ሰላም ቆዩ። ኑና የወደቁትን እናንሳ። ጌታችንና መድኃኒታችን ኢየሱስ ክርስቶስ በማቴዎስ ወንጌል ምዕራፍ 25 ከቁጥር 42 እስከ 43 ብራብ አላበላችሁኝም፣ ብጠማ አላጠጣችሁኝም፣ እንግዳ ሆኜ ብመጣ አልተቀበላችሁኝም፣ ብታረዝ አላለበሳችሁኝም፣ ብታመም ብታሰርም አልጠየቃችሁኝም ብሎ ያዘዘንን ለመፈጸም እንዲያስችለን አቅመ ደካሞችና አረጋውያንን እንደግፍ። ስለዚህ የወደቁትን አንሱ የነዳያን የበጎ አድራጎት ማኅበር በስሩ የሚንከባከባቸው 762 አረጋውያንንና አቅመ ደካሞችን ለማገዝ የተዘጋጀውን ባለ 20ና 50 ፓውንድ ኩፖኖችን ይግዙ። በመጪው ዲሴምበር 7 ቀን 2025 በ258 ሃሮ ሮድ ለንደን W2 SES ዘስቶ ሴንተር ሮያል ኦክ ስቴሽን በሚካሄደው መንፈሳዊ ጉባኤ ላይ እንዲሳተፉ በታላቅ አክብሮት ተጋብዘዋል። የመግቢያ ዋጋ ለአዋቂ 15 ፓውንድ፣ ለሕፃናት 5 ፓውንድ ብቻ። ለበለጠ መረጃ በስልክ ቁጥሮች 075 533 301 75 ወይም 079 516 091 04 ይደውሉ። መልካም ሥራ የክፉ ቀን ስንቅ ነው። የወደቁትን አንሱ የነዳያን በጎ አድራጎት ማኅበር የለንደን ድጋፍ አስተባባሪ ኮሚቴ